አይደለም የሆነ ቦታማ የማውቃት ይመስለኛል። ደግሞ እርጉዝ ናት። እርጉዝ? የምን እርጉዝ? የታለች? የሆነ ቦታማ አውቃታለሁ ግን አሁን አልመጣልሽ አለች። ጀማል የሆነ ቦታማ አይተናታል። አብረን አናውቃት? ጎረቤታችን ትሆናለች በቃ። ምንድነው? ወይኔ አረ ቁልፉ የለም እኮ እየታደረኩት። ምን ማለት ነው የለም? ቅድም ከቤት ስትመጣ ይዘው አልመጣህም እንዴ? አረ ይዤው የመጣው ይመስለኛል እንዴ ወይስ ረሳሁት? ቤቱን ካስተካከልኩት በኋላ ረስቼው ይሆን እንዴ? ጭራሽ ረሳሁት። በቃ ሚና አሁን ትንሽም ቢሆን የበንሳት በሽታዋ ተሽሏት ከሆስፒታል እየወጣች ነው። ለምን አንተ በሷ ቦታ ተመልሰህ ገብታ አተኛ? ደስ ይለኛል። ከመተኛትም አልፎ ከዚህ ሆስፒታል ባልወጣ ደስ ይለኝ ነበር። እና የቤትን ቁልፍ የሚያህል ነገር ረስቼ እየመጣሁ ምን አደርጋለሁ? እዚህ ነው እንጂ መተኛት። እንዴ ምን ማለት ነው? እርግጠኛ ነህ ግን? እስኪ በደንብ ፈልገው። ኪሴን ሁሉ አራግፌ ፈለኩኝ እኮ የለም። በጣም እርግጠኛ ነኝ እቤት ረስቼው መጥቼ ነው። መንገድ ላይ ጥላኸው እንዳይሆን። እኔ እንጃ ግራ ገባኝ እኮ። እና አሁን እንዴት እንገባለን? ግድ የለም ሌላ ቁልፍ አለ እኮ ግቢ ሚስጥራዊ ቦታ ላይ አስቀምጫለሁ። ከጠፋ በሱ እንገባለን። አሁን እንሂድ። ብቻ አቤቱን ክፍት ተታክ ሊባ ገብቶ እቃዎቹ እንዳለ ወስዶ አዲስ ሆኖባት የባሰ እንዳትታመም። አይ አይሆንም እንዴ እኛ ቤት ማንም እንደዚህ አይዳፈርም። አሁን እንሂድ። ወይኔ ትሽ ምን ሆንክ? አይ ዶክተሩ የመድኃኒት ማዘዣ ወረቀት ሰጣለሁ ና ብሎኝ ነበር። እረስቼ እኮ ትቼው ልሄድ ነበር። ይሄ ነገር እንዴት ነው? ተላላፊ በሽታው ነው እንዴ? እና ሂድ አምጣው እንጂ ለምን ቆምክ? አዎ በቃ አሁን ይዤው ልምጣ። ብዙ አልቆይም። 5 ደቂቃ ብቻ ጠብቁኝ። ብዙ አልቆይም። እሺ ጠብቁኝ። ቶሎ ቶሎ በሉ እስቲ። ሄሎ ነይማ። ጀማል ወጣችሁ እንዴ? ገና አሁን መኪና ውስጥ ገብተናል። እንዴት ነው አስተካክላችሁ ጨረሳችሁ እንዴ? እንዴ አሁን እየመጣችሁ ነው እንዴ? እኔ እኮ ገና አልጨረስኩም እኮ። ምን አይነት ጣጣ ነው ዛሬ ደግሞ? ያቺ መርዝ ጓደኛው ቁልፍ ስጠኝ ብላ ልታሳብደኝ ነበር፣ ግን በሆነ ምክንያት ሸውጃታለሁ። ለማንኛውም ከሆስፒታል እየወጣን ነው። እንዴ ጀማል ገና አልጨረስኩም እኮ አስተካክዬ። ችግር የለውም ሆን ብዬ መኪናውን